ነዳጅ ነች። ለቤት አገልግሎትም ለራይድ አገልግሎትም ምቹ የሆነች መኪና ነች። ዋጋዋ 3.3 ነው የሚባለው። 31000 ኪሎ ሜትር ነው ሄደችው። እንዳይሻት ኮድ 2 ነች። ግለሰብ እጅ ላይ ነበረች መኪና ነች። ምንም አይነት የስራ አገልግሎት ያላደረገች ነች። አሁን የካሽ እንትንም አለን በሙሉ ካሽ። የማይክሮ ፋይናንስ ኦፕሽንም ደግሞ እንዳልኩሽ ከተለያዩ ማይክሮ ፋይናንሶች ጋር እኛ አብረን ስለምንሰራ ዲል አድርገን በየመኪናው የተወሰነ ፐርሰንቱን እነሱ የሚያቀርቡልን ዶክመንቶች ይኖራሉ። ያንን ዶክመንት በመያዝ 30%ቱን የመኪናውን 30% ማለት ነው ከማይክሮ ፋይናንስ ጋር እናያይዝና የቀረውን ደግሞ ካሽ። ሰላም ተመልካቾቻችን እንዴት ናችሁ? በዛሬው ገበያ ጥናት ፕሮግራማችን ለእናንተ ለውድ ተመልካቾቻችን ይበጃል ይጠቅማል ያልነውን የተለያዩ ያገለገሉም ሆነ አዳዲስ መኪናዎችን ወደምታገኙበት ዮካ ካርስ መተናል። ወደ ውስጥ ገብተን ምን አይነት መኪና አለ፣ ሞዴላቸውስ ምን አይነት ነው፣ ዋጋቸውስ ምን ያክል ነው የሚለውን ወደ ውስጥ ገብተን የምንመለከት ይሆናል። እስከዛ ግን እናንተ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። ወደ ውስጥ እንግባ። ሰላም እንዴት ነሽ? ዛሬ እንግዲህ ቤተሰቦቻችን የተለያዩ አይነት መኪናዎች ወደምታገኙበት ብለን ዮካ ካርስ መተናል። በቅድሚያ ራስሽን አስተዋውቂንና ምን አይነት መኪናዎች አሉ? እሺ፣ ስሜ በመጀመሪያ ሜሮን ይባላል። የዮካ ካርስ ሴልስ ነኝ። እኛ ጋር ብዙ አይነት የመኪና ኦፕሽኖች አሉ። ያገለገሉም ዩዝድ መኪኖችም በተመጣጣኝ ዋጋ እናቀርባለን ለከስተመሮቻችን። የማይክሮ ፋይናንስ ኦፕሽኖችም እናመቻቻለን። እንደምታዩ ነው ብዙ አይነት አማራጭ አለን። ቀስ ብለን ደግሞ መኪኖችን አሳይሻለሁ በዝርዝር። ከየትኛውን ጀምር? ከየትኛው ይሻላል? ዝቅ ከሚለው ከፍ ከሚለው ከዜሮ ዞሮ? ትንሽ አንጀምር። እሺ፣ ዝቅ ከሚለው ከሆነ ከነዳጅ እቺኛው አላሳይሽ ቀድሜ። እቺ ቶዮታ አጊያ ትባላለች። የ2021 ሞዴል ስትሆን በ4 ፒስተን በ1.2 ሲሲ እናገኛታለን። እንደምታያት ናት። በሳይዝ መጠነኛ የምትባል አይነት ሳይዝ ያላት መኪና ነች። ነዳጅ ነች። ለቤት አገልግሎትም ለራይድ አገልግሎትም ምቹ የሆነች መኪና ነች። እንዳልኩሽ ቅድም የማይክሮ ፋይናንስ ኦፕሽን አለን ባልኩሽ እንትን ቶታል ፕራይሷ 2.8 ነው። ከ1.2 እስከ 1.3 ድረስ ያለውን በእኛ በኩል የማይክሮ ፋይናንስ አያይዘንልሽ ቀሪውን ደግሞ በካሽ ከፍለሽ ማግኘት ከምትችያት አነስ ከሚሉ መኪኖች መካከል አንዷ ይቻናት። አዲስ ናት ያገለገለ ነው ዩዝድ ነው ዩዝድ ናቸው። አዎ ብዙ ጊዜ ቶዮታ አጊያዎች 00 የሉም። አሁን ላይ ከተማዎች ያሉት በዩዝድ ደረጃ ያሉት ናቸው። ያገለገሉ መኪናዎችን ከየት ነው የምትረከቡት? ያገለገሉ መኪናዎችን በብዛት የምንረከበው የቅያሪ አገልግሎት ስለምንሰጥ ማለትም ከስተመሮቻችን ያላቸውን መኪኖች እኛ ጋር ይዘው በመምጣት አፕግሬድ ማድረግ ይችላሉ። አንደኛ እሱ ነው። ከዛ ሲቀጥል ደግሞ ራሳችንም ደግሞ ከተለያዩ እንትኖች እየተረከብን ለትርፍ ብለን የምናቆማቸው መኪኖችም አሉ። ከዛ ባለፈ ደግሞ ከስተመሮቻችንም የራሳቸውን መኪና መሸጥ ሲፈልጉ እኛ ግቢ መጥተው በማቆም ሽጡልን በማለት ያው በዛ መልኩ እናገኛለን ማለት ነው። ሽያጭ የምናካሄደው እንዳልኩሽ ነው። የካሽ እንትንም አለን በሙሉ ካሽ። የማይክሮ ፋይናንስ ኦፕሽንም ደግሞ እንዳልኩሽ ከተለያዩ ማይክሮ ፋይናንሶች ጋር እኛ አብረን ስለምንሰራ ዲል አድርገን በየመኪናው የተወሰነ ፐርሰንቱን እነሱ የሚያቀርቡልን ዶክመንቶች ይኖራሉ። ያንን ዶክመንት በመያዝ 30%ቱን የመኪናውን 30% ማለት ነው ከማይክሮ ፋይናንስ ጋር እናያይዝና የቀረውን ደግሞ ካሽ ተቀብለን በዛ መልኩ ነው ሽያጭ ማለት። እቺ 2.8 ነው የምትባለው። ያው እስከ 1.3 ድረስ ባለው እንዳልኩሽ ማይክሮ ፋይናንስ ከቨር ያደርግልሽና የቀረውን በ1.5 ካሽ ማግኘት የምትችያት ቆንጆ መኪና ነች። ሲመጡ መከራከራለሁ ማለት ነው ደንበኞች ይኖራል። እሺ፣ ከፍ ወደሚለው እንሂድ። ከዛ ሲቀጥል ደግሞ በሞዴልም በዋጋም ደረጃ ከፍ ከሚሉ መኪኖች መካከል አንዷ እቺ ሚስቱቡሺ አትሬጅ ትባላለች። የ2022 ሞዴል ነች። ቦዲዋም እንደምታያት በቆንጆ ኮንዲሽን የተያዘች መኪና ነች። ኪሎ ሜትርም ያን ያህል ሄደች አይደለችም። 25000 ኪሎ ሜትር ብቻ ነው የሄደችው። ዋጋዋ 3.3 ነው የሚባለው። እንዳልኩሽ እቺም በጣም ቆንጆ የምታምር መኪና ነች። በጣም ነው የምታምረው። አዎ አዲስ ናት። አዲስ ነው የምትመስለው። አዲስ ነው የምትመስለው ማለት ቆንጆ አድርገው ነው የያዟት ያው ከስተመሮቻችን እና እቺም የማይክሮ ፋይናንስ ኦፕሽን አላት። እንዳልኩሽ ለስራ አገልግሎትም ለቤት አገልግሎትም መዋል የምትችል ነች። ዋጋዋ 3.3 ነው የሚባለው። ይሄም 1.3 እስከ 1.5 ድረስ ባለው የማይክሮ ፋይናንስ ኦፕሽን ያላት ናት።
ማለትም በ1.8 ወይም እስከ 1.9 ድረስ ማግኘት የምትችያት መኪና ነች ማለት ነው። ካሰተሽ 2022 ነች፣ የቅርብ ጊዜ ሞዴል ነች። 2022 ሞዴል ነች። አይ በፍጹም አልተጎዳም፣ ንጹህ ነች። እንዳይሻት ኮድ 2ም ነች። ነዳጅ ነው፣ ኮድ 2 ነው። ስሪ ፒስተን ናቸው ያው ሚስቱቢሺ አትራጆች። ነገር ግን ስሪ ፒስተን ቢሆኑም ላይክ እንደ ኮምፓክት ምናምን ያን ያህል ጉልበት የሚያጥራቸው መኪኖች አይደሉም። እጅግ በጣም ጉልበት ያላቸው መኪኖች ናቸው። ቦዲያቸውም በጣም ጠንካራ ነው። ላይክ እንደሚወራባቸው አይደሉም። ቆንጆ ከሚባሉ መኪኖች መካከል እሷም ለስራም ለቤትም የምትመረጥ መኪና ነች። በጣም ጥሩ። እንግዲህ ዋጋዋ 3.3 1.5 የማይክሮ ፋይናንስ ኦፕሽን ይቀንሳል። በጣም ጥሩ። በደቀት ሌላኛዋ ደግሞ ሱዙኪ ከሚያመርታቸው መኪኖች መካከል አንዷ የሆነችዋ ሱዙኪ ስዊፍት እናገኛታለን። ከለሯ በጣም ነው የሚያምረው። ብዙ አይነት ከለር አማራጭ አላቸው፣ ግን ሞር በሪሴል ቫልዩም ደረጃ ያው በሰውም ፍላጎት ደረጃ ላይክ እንትን ስትያቸው እነዚህ ሞር ተፈላጊ ናቸው። ከለሩ በጣም ነው የሚያምረው። በቆንጆ ኮንዲሽን የተያዘች መኪና ነች። እቺም 31000 ኪሎ ሜትር ነው ሄደችው። እንዳይሻት ኮድ 2 ነች። ግለሰብ እጅ ላይ ነበረች መኪና ነች። ምንም አይነት የስራ አገልግሎት ያላደረገች ነች። አንቺ ግን ስትገዢ ከፈለግሽ ትሰሪባታለሽ። እና ሱዙኪ ስዊፍት ትባላለች። 2022 ሞዴል ነው እንደነገርኩሽ። ዋጋዋ 3.5 ነው የሚባለው። እቺም በተመሳሳይ ሁኔታ 1.5 ማይክሮ ፋይናንስ ኦፕሽን አላት። በ2 ሚሊዮን ቅድመ ክፍያ ማግኘት የምትችያት መኪና ነች። ቦዲዋ ቆንጆ ነው። ሌላ ፊውል ኮንሰፕሽን ነው። እነዚህ መኪኖች አይታሙም፣ ነው ታውቂያለሽ። ነዳጅ የሚበሉ መኪኖች አይደሉም። ሞር ለስራ በጣም ቆንጆ እና ተመራጭ የሚባሉ መኪኖች ናቸው። መኪና መግዛት ሲፈልጉ ወይም ደግሞ ለመግዛት ሲመጡ ምን ጥያቄዎችን መጠየቅ አለባቸው? ወይስ ደግሞ ምን አይተው ነው መግዛት ያለባቸው? ሰዎች ዩዝድ መኪናን ከተለያዩ መኪና መሸጫዎችም አለም ከሰው እጅ ላይ መግዛት ሲፈልጉ ማየት ያለባቸው መኪኖች ማየት ያለባቸው ችግሮች እንደየመኪኖቹ ይለያያሉ። አሁን ብዙ ጊዜ በስዊፍት በዲዛየር ምናምን መኪኖች እንትን ስትይ አንደኛ ቦዲ ኮንዲሽን ነው የምታዩ። ቦዲ ኮንዲሽን ማለት ላይክ መኪናው ኃይለኛ ግጭት አለበት ወይ፣ ቀለም ሙሉ ደርበዋል፣ ቀለም እርማቶች ቢኖሩበትም ደግሞ በምን አይነት ኬዝ ነው ቀለም የደረበው ምናምን የሚሉትን ነገሮች ታያለሽ። ከዛ ሲቀጥል ደግሞ ማይሌጅ ነው የምታዩ። ማይሌጅ ያን ያህል ማተር የሚያደርግ ነገር አይደለም። ነገር ግን ያው እነዚህ መኪኖች በተለምዶ አያያዝ ነው የሚወስናቸው፣ አረጋገጥሽ ነው የሚወስናቸው። ግን በተለምዶ ከ50 ሺህ በላይ ኪሎ ሜትር ሲነዱ ፍሪሶን ሸራ የመቀየር ሁኔታ ስለሚኖር ማይሌጅ ቼክ ታደርጊያለሽ። ብዙ ያልተነዳ ቢሆን ተመራጭ ነው። አሁን እኛ ጋር እንዳልኩሽ በብዛት ብዙ ማይሌጅ የተነዱ መኪኖችን አናስገባም። እሱን ቼክ ታደርጊያለሽ። ከዛ ሲቀጥል ደግሞ ሻንሲና ጠርዝ ያው ወሳኝ መታየት ያለባቸው ነገሮች ናቸው። ምክንያቱም እነዚህ ነገሮች ሀፕን የሚያደርጉት በጣም በኃይለኛ ግጭት መኪናው ሲደርስበት ሀፕን የሚያደርግ ነገር ስለሆነ ሻንሲና ጠርዝ በዋነኝነት ራስሽም ያው ከገዢው ትጠይቂያለሽ። ከዛ ሲቀጥል ደግሞ ታስፈትሻለሽ። ስታስፈትሺ እነዚህ ነገሮች እንዳለባቸውና እንደሌለባቸው በስነ ስርዓት ቼክ አድርገሽ መግዛት ይኖርብሻል ማለት ነው። እናንተም ከስተመር ሲመጣ ይሄንን ጋይድ አድርጋችሁ ነው የምትሸጡት? ኦቪየስ አዎ፣ እንዳልኩሽ ነው። ብዙዎቹ አሁን እኛ ግቢ ያሉት መኪኖች የራሳችን ናቸው። የራሳችን ባለሙያዎችም አሉ የሚያዩልን። ራሳችንም ደግሞ እንደዚሁ ያው ካለሽ የመኪና እንትን አንፃር የምትለዩ ነገር ይኖራልና ራሳቸው ቼክ አድርገው እንትን ይላሉ። ከዛ ሲቀጥል ደግሞ ከስተመርኛ ጋር መጥቶ ሲገዛ የምንሰጠው ኦፕሽን ይኖራል። የፈለገበት ቦታ ወስዶ ያስፈትሻል እሱ። ከዛ በኋላ የፍተሻ ወረቀት የሚባል ነገር አለ። እሱን የፍተሻ ወረቀት ወጪውን ይዞ መጥቶ ከኛ ጋር መደራደር ያለበትን ነገር ዋጋ ተደራድሮ ምንጨርስለት ይሆናል ማለት ነው። በጣም ጥሩ። ወደ ቀጣዩ እንሂድ። ይሄኛው ደግሞ እስካሁን ካየናቸው ተለቅ ይላል። ሳይዝም ተለቅ ይላል። ያው በመኪናነት ደረጃም በጣም ግሬስፉል ከሆኑ መኪኖች መካከል አንዱ የሚባለው ነው የምታውቁት ነው። ጄቱር የ2022 ሞዴል ነች። በጥቁር ከለር እና በበርገንዲ ኢንቴሪየር ዲዛይን እናገኛታለን። እቺ ሞዴሏ የ2022 ሞዴል ነች። ዋጋዋ ደግሞ 4.9 ነው የሚባለው። 41000 ኪሎ ሜትር ሄዳለች። በቦዲ ደረጃ እንዳልኩሽ ነው። ኦሬዲ እኛም ቼክ አድርገን የምንገዛቸው መኪኖች ስለሆኑ በቦዲ ደረጃ በቆንጆ ሁኔታ ተይዛ የነበረች መኪና ነች። እሷም በተመሳሳይ ሁኔታ የማይክሮ ፋይናንስ ኦፕሽኑ ከ1.5 ይሄ ደግሞ ያው ዋጋውም ከፍ ስለሚል የማይክሮ ፋይናንስ ኦፕሽኑም ከፍ ያለ ነው። እስከ 2 ሚሊዮን ድረስ ባለው አያይዘንልሽ ቀሩን በካሽ ከፍለሽ መውሰድ የምትችው መኪና ነው። ከፈለግሽ ለራስሽ፣ ከፈለግሽ ደግሞ ለኪራይም ለምንም ሞር ይፈልጋሉ እነዚህ መኪኖችና ለተለያዩ ካምፓኒዎች፣ ድርጅቶች ምናምን ነገር
ለስራም ለቤትም አገልግሎት መዋል የሚችል መኪና ከግለሰብ ድረስ ማለት ነው። ያው ለሁለቱም መሆን የሚችል መኪና ይችላል። ውስጡ በጣም ነው የሚያምረው። አዎ በጣም ነው የሚያምሩት። ቅድም እንደነገርኩሽ ነው በበርገንዲ ኢንቴሪየር ዲዛይን ነው የምናገኘው። እዚህ ጋር ቆንጆ ያለ ሰፋ ያለ ስክሪን አለን። እዚህ ጋር ደግሞ የቻርጅ ስፔስ አለ። እንደምታዩ ሁለት አባ ካፕ ሆልደር አለ። እዚህ ጋር ደግሞ ሰፋ ያለ መጠነኛ እቃ የምትይዝልን ቦክስ አለች። መኪናን እንግዲህ ቅንጡ ከሚያስመስሉ ነገሮች መካከል አንዱ ፓራሮማ ሰንሩፍ ነው። ይሄ ጄቶር መኪና እንደምታዩ ከጥግ እስከ ጥግ ድረስ የሚከፈት ቆንጆ የሆነ ፓራሮማ ሰንሩፍ እናገኛለን ማለት ነው። እዚህ ጋር በጣም ዘመናዊ መኪና ነው። አዎ በጣም ስለሞላ አገልግሎ ይመጣ አይመስልም። አዲስ መኪና ነው የሚመስለውና በጣም የተያዘ በጥሩ ሁኔታ የተያዘ መኪና እንደሆነ ያስታውቃል። ስንት ሰው መያዝ የሚችል መኪና ነው? እቺ መኪና 7 ሲተር ነች። ብዙ ጊዜ ሰው ይመርጣታል ፋሚሊ ካር። አዎ ፋሚሊ ካር ተብሎ ስለሚታሰቡ ሰው ይመርጣዋል። ቅድም ያልነገርኩሽ ነገር ከዛ ባለፈ ደግሞ ሰው የሚመርጠው ይሄንን በአጭር ማርሽና በረጅም ማርሽ የሚባል ነገሮች አላቸው ጄቱር ላይና ብዙ ጊዜ በአጭር ማርሽ መሆኑን ሰው ይመርጠዋል። እንዳልኩሽ የፊውል ኮንሰፕሽን ነገር ሞር በአጭሩ ማርሽ ሲሆን የነዳጅ የመቆጠቡ ሁኔታ እንትን ስለሆነ በአጭሩ ማርሽ ቢሆን ሰው ይመርጠዋል። ዋጋቸውም ደግሞ ከረጅሙ ማርሽ ይልቅ አጭሩ ማርሾች ትንሽ ዋጋ ላይ ልዩነት ይኖራቸዋል። እነዚህ ትንሽ ሞር ይጨምራሉ። በጣም ጥሩ። ዋጋው ስንት ነው ያልሽ? ይሄ መኪና ዋጋው 4.9 ነው የሚባለው። ያው 4.9 ማስፈተሻ ነው። ከፍተሻ በኋላ እንቀንስልሻለን። እንዳልኩሽ የማይክሮ ፋይናንስ ኦፕሽን ይኖረዋል። በ2.9 በ2.8 ቅድመ ክፍያ ማግኘት የምትችይው መኪና ነው። በጣም አሪፍ። ወደ ቀጣዩ እንሂድ። እስካሁን እንግዲህ ሳሳይሽ የነበሩት መኪኖች የነዳጅ መኪኖችን ነው። አሁን ደግሞ ወደ ኤሌክትሪኮቹ መተናል። ያ እቺ መኪና ቮልክስዋገን ID4 ትባላለች። ID4 ፒውር ፕላስ ትባላለች። ሞዴሏ የ2022 ሞዴል ነው። እንደምታያት ኮንዲሽኗ በቆንጆ ኮንዲሽን የተያዘች መኪናና እጅግ በጣም ዘመናዊ ከሚባሉ መኪኖች መካከል አንዷ ነች። ውስጥ እንግባና ደግሞ አንዳንድ ነገሮችን ልንገርሽ። ቅድም እንዳልኩሽ ነው እንግዲህ እቺ መኪና ኤሌክትሪክ መኪና ነች። ከኤሌክትሪክ መኪኖች እጅግ በጣም ዘመናዊ ከሚባሉ መኪኖች መካከል አንዷ ነች። ዲዛይኑን እንደምታዩ በቆንጆ ዲዛይን የተሰራ ነው። እስከ ጥግ የሚከፈት እዚህ ጋር ፓራሮማ ሰንሩፍም አላት። እንዳልኩሽ ነው ID4 ፒውር ፕላስ የምትባለዋ ነች። በፉል ቻርጅ እስከ 550 ኪሎ ሜትር ድረስ ባለው ትሄድልናለች። እቺ መኪና እንግዲህ ቅድም እንዳልኩሽ ዩዝድ ነች። ኪሎ ሜትሯ 33000 ኪሎ ሜትር ሄዳለች። ባትሪ ካፓሲቲው ደግሞ 96 ደርሷል። ዋጋዋ ደግሞ 5.3 ነው የምትባለው። መፈተሻ ዋጋ ነው። ካስፈተሽ በኋላ ደግሞ ያው ዋጋ ይኖረዋል። በጣም ጥሩ። እንግዲህ ያገለገሉ መኪናዎች ምንድነው ኤሌክትሪክ መኪናዎች አይደለም አገልግለው ታገለግሉም ሰዎች ይፈራዋቸዋል በጣም ባትሪያቸውን በጣም ነው የሚፈሩት። ቻርጀር እንደገና ደግሞ ኪሎ ሜትሩንም አያምኑበትም። ባትሪው ከስር ከመሆኑ አንፃርም ደግሞ ለተለያየ አደጋ ይጋለጣል ስለሚባል ሰዎች በጣም ነው የሚፈሩትና አገልግለው ሲመጡ ደግሞ ከስተመሮች እንዴት ነው እነሱን የመቀበል እንትናቸው ፍላጎታቸው? አሁን ላይ እንግዲህ እንዳልሹ ነው። ልክ ነው። አንዳንድ ከስተመሮች እንደዛ በብዛት እንደዛ ነው የሚታሰበው። ግን አሁን ላይ ደግሞ ሞር ማህበረሰቡ የለመደው ይመስለኛል የኤሌክትሪኩን ነገር ሞር እውቀቱም ሲኖር እንዳልኩሽ ነው። እነዚህ መኪኖች ያገለገሉም ቢሆኑ ካንቺ ግን እዚህ ጋር ለግዢ ስትመጪ እንዳልኩሽ ነው መፈተሽ የሚባል ነገር አለ። ኪሎ ሜትሩን ቼክ አድርገሽ ባትሪ ካፓሲቲውን ታስፈትሻለሽ። ባትሪ ካፓሲቲው ያን ያህል የወረደ ካልሆነ ቦዲም ደግሞ ያን ያህል ግጭት ምናምን ግልብጥ ምናምን ከሌለው ያን ያህል የሚያስፈራ ነገር የለም። በቃ ሞር እነዚህ መኪኖች የምታዩ ኪሎ ሜትር እና ባትሪ ካፓሲቲ ነው። ባትሪ ካፓሲቲ ከወረደ ያ ግን ኪሎ ሜትሩም አነስተኛ ኪሎ ሜትር ከሆነ ባትሪ ካፓሲቲውም ደግሞ ያን ያህል የወረደ ካልሆነ ችግር የለውም። በባትሪያቸው ይሄ ድንጋይ ይመታብኛል ምናምን የሚባሉ ስጋቶች ደግሞ እንደሚባሉት አይደለም ስልሽ ኤሌክትሪክ መኪኖች ላይ ሲመጡ ከኛ እንትን ጋር የተመጣጠነ ሆኖ ስልሽ የራሳቸው መከላከያ አላቸው። ባትሪዎቹ የራሳቸው መከላከያ አላቸው ስልሽ ከስር እሱን እንትን የሚያደርግልን ያ ስላለ ያን ያህል የመነካት እንትኑ ዝቅተኛ ነው አለው። የራሱ የሆነ መከላከያ ስላለው አይደርስበትም። በጣም ጥሩ። እስካሁን
ያገለገሉ መኪናዎችን አይተናል። አሁን ደግሞ ወደ አዳዲሶቹ መሰለኝ ወደ 00ዎች ነው የምንመጣው። BYD ያው ፌመሷ መኪና እቺ BYD ሴጉል ትባላለች። የ2025 ሞዴል ነች። ቤዚክ ዋናት ቺኛዋ። እነዚህ መኪኖች ስማርት ፉል ኦፕሽን እና ቤዚክ ተብሎ በሁለት ይከፈላሉና እኛ አሁን ላይ ያዝናቸውና እያስገባናቸው ያሉት ቤዚኮችን ነው ለጊዜው እና እንዳልኩሽ ነው የ2025 ሞዴል ነች። በፉል ቻርጅ 405 ኪሎ ሜትር የምትሄደዋ ነች። ዋጋዋ ደግሞ 3.8 ነው የሚባለው። የማይክሮ ፋይናንስ ኦፕሽንም አላት እንዳልኩሽ ነው። ካሽ ከሆነ እስከ 3.7 ድረስ ባለው እንለቅላቸዋለን። የ1.5 ማይክሮ ፋይናንስ ኦፕሽን አላት። የቀረውን ደግሞ ካሽ ከፍለሽ መውሰድ የምትችያት መኪና ነች። ከሴጉል ሲቀጥል ደግሞ ከፍ የምትለዋ መኪና እቺ BYD ኢቱ የምትባለዋ የ2025 ሞዴል እቺኛዋ ስማርት ፉል ኦፕሽኗ ነች። እነዚህም ስማርት ፉል ኦፕሽን እና ቤዚክ በመባል በሁለት ይከፈላሉ። እኛ ጋር ደግሞ ያለችው እቺኛዋ ስማርት ፉል ኦፕሽኗ ነች። ስማርት ፉል ኦፕሽኗ ከቤዚኳ የሚለየው ምንድነው? ስማርት ሲሆኑ እነዚህ ኢቱ መኪኖች አንደኛ ቸርኪያቸው አልሙኒየም ቸርኪ ይሆናል። ቤዚክ ሲሆኑ ደግሞ ብረት ቸርኪ ነው የሚሆኑት። ከዛ ደግሞ ሲታቸው ቤዚክ ሲሆኑ ጨርቅ ነው የሚሆነው ወንበራቸው። ስማርት ፉል ኦፕሽኖቹ ሲሆኑ ደግሞ ሌዘር ይሆናል ማለት ነው። ይሄኛው ቸርኪው በቤዚክ ሲሆን ብረት ቸርኪ ነው የሚሆነው። ስማርት ፉል ኦፕሽን ሲሆን ደግሞ አልሙኒየም ቸርኪ ይሆናል ማለት ነው። ልዩነቱ ምንድነው? ብረት ቸርኪ ሲሆን ምንድነው ልዩነቱ? አንደኛ ዋጋ ላይም ልዩነት አለው። ከዛ ሲቀጥል ኢቱና ሴጉል ያን ያህል የሚለያቸው ነገር የለም። ባትሪ ኪሎ ሜትራቸው ያው ነው። ይሄም በፉል ቻርጅ 405 ኪሎ ሜትር ነው የሚሄድልን። ይሄኛውም 405 ነው የሚሄድልን። ከመሬት ያላቸውም ከፍታ እኩል ነው። 20 ሴንቲሜትር ነው ከመሬት ያላቸው ከፍታ። የሚለያቸው ባትሪ ካፓሲቲያቸው ነው። ባትሪ ካፓሲቲያቸው ነው የሚለያየው እና እንደምታዩ ቦዲ ሳይዛቸው እነዚህ ኮምፓክት ታይፕ ሲባሉ እነዚህ ደግሞ ሴዳን ታይፕ ይባላሉ ማለት ነው። በጣም ጥሩ። እንግዲህ አሁን መጪው ክረምት እንደመሆኑ መጠን ኤሌክትሪክ መኪኖች ባትሪያቸው ከስር እንደመሆኑ ጎርፍ ያጠቃቸዋል፣ ጎርፍ ይገባባቸዋል ምናምን ብለው ሰዎች ይካራል። አዎ ልክ ነሽ። ኤሌክትሪክ ስለሆነ ብዙ ጊዜ በዝናብም ዙሪያ በማጠብም ዙሪያ አሁን ብዙ ጥያቄዎች ይቀርቡብናል። ማለት ኤሌክትሪክ መኪኖች ናቸው ስናጥባቸው የሆነ ችግር አይፈጥርብንም ወይ? ክረምት በሚሆን ሰዓት እንዴት ነው የምንሆነው? ምናምን የሚባሉ ነገሮች አሉ። እንዳልኩሽ ነው የነዚህ ባትሪያቸው ከስር ነው። ከስር ቢሆንም የራሳቸው የሆነ የባትሪ መከላከያ ያላቸው ናቸው። ከዛ ሲቀጥል ባትሪያቸው ሲልድ ነው። ያን ያህል ይሄ ነገር የሚያጠቃቸው አይደለም። ያ በቃ እንዳልኩሽ ነው ቅድም እንትን ተብለው ስለገቡ ማተሪያ ያረግም ምናምን ሰዎች ሜሪ ፈልጉ። አሁን አስተማማኝ ነው አሁን ላይ ኤሌክትሪክ መኪና። አዎ በጣም አስተማማኝ ነው። እንደ ስልሽ አሁን ከተማ ውስጥ ራሱ ቼክ እያደረግሽ ከሆነ በይፋ ተጀምሯል፣ በደንብ ተጀምሯል ስልሽ። አዎ ልክ እንደ ነዳጅ እንትኖች ማደያዎች በስፋት የኤሌክትሪክ መኪኖች ቻርጅ ማድረጊያ ቦታዎችን እንትን እንላለንና ስልሽ ራቅ ያለ ያን ያህል ራቅ ያለ ክፍለ ሀገር ምናምን መሄድ ባይቻልም ያው ቅርብ የምታያቸው እንትን ድረስ ያስኬዱሻል። እነዚህ መኪኖች ደግሞ እንዳልኩሽ ነው በኪሎ ሜትር የመጡ ሰሞን ነበረ እንትን የሚታሙት። አሁን ግን የለም 405 ፉል ቻርጅ ካረግሽው እስከ 405 ድረስ ባለው ይሄድልሻል። ዘና ብለሽ አዳማ ደርሰሽ ትመጫለሽ። መላወጫቸውስ እንደልብ ይገኛል? አዎ ስፔር ፓርትም ያን ያህል የሚያሰጋ ነገር የለውም። ሞይኮ ቆየ ያው ከተፈራረመና እየገቡ ነው አሁን ላይ መለዋወጫቸውና ምንም የሚያሰጋ ነገር የለም። አሁን ላይ ሰውን ባይዘው በጣም ያው እንትን ስላለ ሽያጩም ያን ያህል ከፍ ያለ ነው። ዋጋቸውም ቀን በቀን እየጨመረ ነው ያለው። ቼክ እያደረግሽ ከሆነ ከሰውም ፍላጎት አንጻር ብቻም ሳይሆን ከመኪናውም እንትን አንጻር ሰው በጣም እየመረጠው ነው። ምንም አይነት ኮምፕሊመንት እየደረሰበት ስላልሆነ በሳለ ላይ በጣም ጥሩ። እንግዲህ በጣም አሪፍ ቆይታ ነበረ። ከስተመሮች ዮካ ካርስ ማግኘት ቢፈልጉ ወይም ደግሞ ከናንተ መኪናዎችን መግዛት ቢፈልጉ ያላቸውን መኪና መቀየር ቢፈልጉ በአዲስ አሮጌውን አምጥተው ለመሸጥ ዮካ ካርስ እንዴት ያገኙታል? አድራሻችሁን ለከስተመሮች ንገሪልኝ። እሺ ሾሩማችን መስቀል ፍላወር ናዝራ ሆቴል ጋር ስትደርሺ መግቢያ ላይ ስትገቡ ቼክ ካረጋችሁት 100 ሜትር ገባ ሲሉ ያገኙናል። ከዛ ባለፈ ደግሞ የተለያዩ ሶሻል ሚዲያዎች ላይም ያሉንን መረጃዎች እንትን እናደርጋለን፣ ፖስት እናደርጋለን። የቲክቶክ ፔጅም አለን፣ ቴሌግራም ቻናልም አለን፣ እንዲሁም ኢንስታግራም ፔጅም አለን። ቲክቶክ ፔጃችን ዮካ ካርስ ነው የሚለው። እዛ ላይ በመግባት የተለያዩ በየቀኑ ምን ፖስታቸው መኪኖች አሉ።
ፉል ኢንፎርሜሽን እንሰጣቸዋለን። እዛ ላይ በመግባት ቼክ ማድረግ ይችላሉ። እንዳልኩሽ ቴሌግራም ላይም በየቀኑ ፖስት እናደርጋለን አዳዲስ መኪኖች ሲገቡ። ከዛ ባለፈ ደግሞ ስልክ ቁጥራችንንም እዛው ጋር አስቀምጠንላቸዋል። ባዮ ላይ ያለ የቲክቶክ ፔጃችን ስር ባዮ ላይ ያለ ስልካችን፣ በዛ ስልክ በመደወል ያው መምጣትም ሙሉ መረጃ ማግኘትም ይችላሉ። በጣም ጥሩ። እኛም ከስር ስለምናስቀምጥ አድራሻችሁን እንግዲህ ከስተመሮች ከሁለቱም አማራጭ ወስደው ያገኟቸዋል። እሺ፣ በጣም ነው የምናመሰግነው። በዚህ አጋጣሚ እንዳልኳችሁ ቲክቶክ ቻናላችን 100 ሺህ ልንገባ የተወሰነ ፎሎወሮች ናቸው የሚቀሩንና ፎሎ አድርጉ። ቲክቶክ ቻናላችንን 100 ሺህ ያስገቡን። 100 ሺህ ሲገባ ጊቫዌ ይኖራል። እናመሰግናለን። እሺ እናቴ፣ እናመሰግናለን። ተመልካቾቻችን በዮካ ካርስ ተገኝተን ያስቃኘናችሁ የገበያ ጥናት ፕሮግራማችን ያያችሁትን ይመስል ነበረ። ዮካ ካርስን ማግኘት የምትፈልጉ ከስር ባስቀመጥንላችሁ ስልክ ቁጥር እየደወላችሁ እነሱ ማግኘት ትችላላችሁ። ቀጣይ በሌላ የገበያ ጥናት ፕሮግራም እስከምንገናኝ ሰላም ቆዩ።